አምላካችን እግዚአብሔር ስሙ የተመሰገነ ይሁን። እንግዲህ መርሃ ግብሮቻችን አብዛኞቻችን ጨርሰናል። እኛም ትንሽ ደቂቃ አምሽተን መተናል። እዚህም ደግሞ በጣም ትንሽ አምሽተናል። ስለዚህ ከዚህ በኋላ ብዙ ላንቆይ እንችላለን። ሁለት መርሃ ግብር ብቻ ነው ያለን። ያው ስለ ሙሽሮቹ ሲባል ሁላችሁም አቋርጣችሁ እንዳትወጡ። አንደኛው የስጦታ መርሃ ግብር ነው የሚሆነው። ስጦታ ያመጣን ለሙሽሪትና ለሙሽራው ስጦታ ያመጣን ካለን አሁን እናስመዝግብና እቃው እዛው እንዳለ አስተዋውቀን እንጨርሳለን። ከዛ በኋላ ደግሞ የሙሽሪትና የሙሽራው ቤተሰብ በጣም ትንሽ ሰዎች የፎቶ ፕሮግራም አለን። 5 ደቂቃ ብቻ የምትፈጅ ማለት ነው። ለዚህ ሁላችሁ እንድትታገሱን ለማለት ያክል ነው። ቀጥታ ወደ ስጦታው እንሄዳለን። ያላስመዘገባችሁ ሰዎች ካላችሁ እዛ ወንድሜ እየመዘገበ ነው ያለው፣ ከሱ እንድታስመዘግቡ ለማለት ያክል ነው። እንግዲህ ወደ መጀመሪያው ስጦታ ስንሄድ ከሙሽሪት ከእናቷና ከሙሽሪት አክስት ከአበሩና ከወይዘሪት አክስቷ ከትግስት ሁለቱም አንድ ላይ በመሆን የቤት ሙሉ ዕቃ 100 ፍሬ ማለት ነው 100 ፍሬ ወይም ደግሞ 100 ፒስ የሚባል በቃ ጠቅላላ የቤት ዕቃ ሊሆን ለምሳሌ 7 ብረት ድስት፣ 10 ቢላዋ፣ 5 ትልልቅ ቢላዋ፣ 10 ሚያንካ፣ 1 ቦይለር፣ ሳህኖች ምናምን የሚባሉ ጠቅላላ አድርገው በጠቅላላ 100 ፒስ የሚባል ለሙሽሪትና ለሙሽራ ስጦታ ሰጥተዋል። እግዚአብሔር ይስጥልን፣ አመሰግናለሁ። እሺ ከዛ በመቀጠል ጋሻ አያሌው ከነ ባለቤቱ የሻረግ ጎበዜ አየው ከነ ባለቤቷ አንድ የአትክልት መፍጫ ማሽን አመጣውልናል። እዛ ላይ እግዚአብሔር ይስጥልን። የሙሽሪት ጎረቤቶች እዚህ አካባቢ ያሉ ማለት ነው። እዛ የሚታየው ነጭ ወተት የሚመስለው ኮምፎርት እሱ ሰጥተውልናል። እግዚአብሔር ይስጥልን። አወቁ መላሽ ከነ ባለቤቷ አወቁ መላሽና ቤቲ መንግስቴ አንድ ዘመናዊ ስቶቭ ሰጥተውልናል። እግዚአብሔር ይስጥልን። ማሩ ግማሽ ደርዘን የወይን መጠጫ ብርጭቆ ሰጥተውልናል። እግዚአብሔር ይስጥልን። አለማየሁ ገበያው አንድ የሙሽሪት እናት ማለት ነው አንድ ነጭ ወተት የመሰለ ጋሪ እዛ ሰጥተውልናል። እግዚአብሔር ይስጥልን። ከተታከለ ግማሽ ደርዘን ብርጭቆ ሰጥቷል። እግዚአብሔር ይስጥልን። አቻሙ በሩሁን እና ከሀፍታም ቸኮለ አንድ የጌታችን ስዕል አድኖ ሰጥተውልናል። እግዚአብሔር ይስጥልን። ሻምበል አዝመራው አንድ ኦሪጂናል የግድግዳ ሰጥተውልናል። እግዚአብሔር ይስጥልን። ያው ትንሽ ስለመሸ ፈጠን ለማለት ልሞክር ብዬ ነው። ጌጡ አዛኔና ክብሮም ማማው የውሃ ማጣሪያ ወይም ደግሞ የውሃ ማጣራቀሚያ ከሁለቱ አንዱ እዚህ ሰጥተውልናል። እግዚአብሔር ይስጥልን። ሌላው ከወንድሟ አበባ አስረሴ ቅድም ሲያስተዳድረን የነበረ ታላቅ ወንድሟ ነው። ከእህቶቿ ታምራ አስረሴና ከወርቅ አስረሴ የሆነ ስጦታ ሰጥተውልናል። እግዚአብሔር ይስጥልን። የሆነ ስጦታ እኮ ነው ያልኩት ሁላችሁ ነው። እሺ ስጦታውን በኋላ ያው ለማሳየትም ለማለትም ብዙ ስለማይመች ነው ስጦታ ያልኩት። ሌላ የቀረ ካለ እሱ ንገሩንና እንጨርሳለን ማለት ነው። እሺ የወንድሟ አበበ ልንገራችሁ። እሺ የማዘርን ስጦታ አምጣልን። ከወንድሟ አበባ አስረሴና ታምራ አስረሴ ወርቅ አስረሴ በጋራ በመሆን ይኸው እዛ የሚታየው የልብስ ማጠቢያ ሳፋ አምጥተውልናል። ሳፋ አይደለም ቆይ ከመምህር ብርሃኔ ምትኩ አንድ ጋቢ አምጥተውልናል። እናመሰግናለን። ከአዳኑ ካሱ ከአክስቷ ልጆቿ ጋራ በመሆን አንድ ጋቢ አምጥተውልናል። እግዚአብሔር ይስጥልን። ሲሳይ አበበና መላኩ አበበ አንድ ኮምፎርት እግዚአብሔር ይስጥልን። ክርስትና እናቷ ውዴ አንድ ኩታ አምጥታልናለች። እናመሰግናለን። እሺ ወንድማችን የናበበው ነግሬያችኋለሁ። እዛ ማጠቢያ ሳፋ ብያለሁ። በዘመናዊ ትልቅ ላውንደሪ ማለት ነው። ይሄ እዛ የሚታየው ትልቁ ካርቶን እግዚአብሔር ይስጥልን። እናመሰግናለን። በጣም እናመሰግናለን። ትንሽ እየመሸ ስለሆነ ስጦታ ካለ አምጡልን፣ ካልሆነ ልንጨርስ ነው። እሺ የአክስቷን ለሙሽሪት ብላ ያወጣችው ስጦታ አለ። እሱን አምጡልንና በእሷ እንዲዘጋ ተፈልጎ ነው። እሺ የቀረ ካለ እሱን አውጡ፣ ካልሆነ ካሜራማን ለፎቶ ተዘጋጅ። የሙሽሪት እናትና አባት የሙሽራው እናትና አባት ከፊት መጀመሪያ፣ ከዛ እህትና ወንድም እያላችሁ በጣም ስለመሸ ታስተባብሩናላችሁ ማለት ነው። ያክስቷ የሰርኬን አምጪልን። እሺ እየጨረስን ነው። ከአክስቷ ታየች ማለፊያና ከአይናለው ግማሽ ደርዘን ብርጭቆ ሰጥተውናል። በመጨረሻም ደግሞ ከአክስቷ
ያው አክስቷ ትንሽ ራቅ አድርገነዋል። አሳዳጊ እናቷ ነች ከሰርኬ ፈጠነ። እዛ የሚታየው ትልቁ ኮምፎርት በጣም ወተት የሚመስለው ሰጥተውልናል። እግዚአብሔር ይስጥልን፣ እናመሰግናለን። እሺ ጨርሰናል። የሙሽሪት እናትና አባት የሙሽራው እናትና አባት አንድ ጊዜ ወደዚህ እንልና ካሜራ ፎቶ ተነስተን ማስታወሻ ነው። Thank you.